በባቲ ወረዳ በፉራ ቀበሌ 3.5 ሚሊዮን ብር የሚገመት የኮንትሮባንድ ዕቃ በቁጥጥር ስር መዋሉ ተገለጸ። በባቲ ወረዳ አስተዳደር ፉራ ቀበሌ የካቲት 18 2018 ከምሽቱ 5 ሰዓት ላይ በህገወጥ መንገድ ሲጓጓዝ የነበረ የኮንትሮባንድ ዕቃ በወረዳው የጸጥታ አካላት ጥብቅ ክትትል በቁጥጥር ስር ውሏል። በቁጥጥር ስር የዋሉት ኮንትሮባንድ ዕቃዎች 40 ካርቶን ሸበል ሲጋራ 48 ስቴካ ሲሆን ዕቃውን ሲያጓጉዝ የነበረ የሰሌዳ ቁጥር ኮድ 2 አማ 06300 የሆነ ላንድ ክሩዘር ተሽከርካሪ መሆኑም ታውቋል። የ3.5 ሚሊዮን ብር የሚያወጣው ይህ ንብረት በጸጥታ ኃይሎች ባከናወኑት ብቃት የተሞላበት ብርቱ ክትትልና ኦፕሬሽን ሊያዝ መቻሉም ታውቋል። የሀገርን ኢኮኖሚ በእጅጉ የሚጎዳውን ህገወጥ የኮንትሮባንድ የንግድ እንቅስቃሴ ለመግታት የጸጥታ አካላት እያደረጉት ያለው ጥረት ተጠናክሮ እንደሚቀጥል የወረዳው ፖሊስ ጽሕፈት ቤት አስታውቋል።